ስሜ ተሻለ ከበደ ይባላል። የጻንኛ ቋንቋ የአዲስ ኪዳን መጽሐፍ ቅዱስ ትርጉም ተርጓሚ ነኝ እና እዚህ የኦሽካ እናት ቃለ ሕይወት ቤተክርስቲያን አገልጋይ ነኝ። በጣም ደስ ይለኛል። 2013 ላይ የመኒት ቋንቋ ተተረጉሞ ወደ ምርቃ ሲደርስ በፎቶ ያየሁት እሱን እንደው ሲያይ በጣም ደስ ብሎኛል። ወይኔ የኛ እንኳን መቼ ለምርቃ ይሄድና እንደዚህ ለህዝቡ ተሰብስበው ይህንን የእግዚአብሔርን ቃል ሲጨፍር ሲዘምር እኔ መቼ አያለሁ ብዬ በጣም በጉጉት ላይ ነኝ። እንግዲህ ህዝቡ የራሱን የእናት ቋንቋ አፍ መፍቻን ሲሰማ ያለ ትርጉም ነው። ከዚህ በኋላ ይህን የጻርኛውን ቋንቋ መጽሐፍ ቅዱስ ትርጉም ሰው ሲሰማ ያለ ትርጉም ቆሞ ሰባኩ ተነስቶ እግዚአብሔር ቃል እንዲህ ይላል ሲባል ዝም ብሎ በቃ ሰው እንግዲህ ወይ በእንባ እንደሚሆን ነው። ወይ የኔም ቋንቋ የራሴ ቋንቋ እንደዚህ ተተርጉሞ ሲወጣ እንደዚህ ይሆን ነበረ። ከዚህ በፊት እኔ ሳልሰማ እግዚአብሔር ቃል ብዙ ሳልረዳ በሰው ቋንቋ እንደዚህ ተሰብኮ በትርጉም እንደዚህ ተቸግረናል ብሎ ሰው እንደሚያስብና እንደሚያለቅስ እኔ አስባለሁ። ከዚህ በኋላ ህዝቡ ደግሞ የራሱን ቋንቋ በራሱ ቋንቋ የእግዚአብሔርን ቃል ለመስማት በጣም ደስተኛ ነው። እያንዳንዱ ተመርቆ ሲመጣ ለእያንዳንዱ እጅ ሲገባ የራሱን ቃል በየመንደሩ በየሰፈሩ የእግዚአብሔርን ቃል ሲሰብክ የጻርኛ ቋንቋ ከበፊቱ በጣም እንደሚያድግ ተስፋ አደርጋለሁ። አንዳንድ ችግሮችም አሉ። እኛ ከዚህ ወደ አዲስ አበባ ስንሄድ ልጆቻችንም የሚታመሙበት ሁኔታዎች አሉ። ሚስቶቻችንም ይታመማሉ። እኛም ራሱ አንዳንድ ጊዜ እኔ ከዚህ ወደ አዲስ አበባ ሲሄድ እኔና ጴጥሮስ በሞተር ስንሄድ ሁለት ተደርበን ስንሄድ ሞተር አጋጣሚ ወድቆ እግሬም ተሰብሮ ነበረ። እግዚአብሔር ረድቶን አሁን ብዙም አልተጎዳም። አሁን እግዚአብሔር ይመስገን። እንደዚህ አይነት ችግሮችም አሉ በጣም ብዙ። በመኪና አደጋም በመኪና ውስጥም ወድቀን ተርፈናል። እግዚአብሔር ረድቶን እንደዚህ ያለን ነው እስከ ዛሬ ድረስ እዚህ የደረስን። ጸሎትም ያስፈልጋል። በዚህ በህብረተሰቡም ሆነ ድርጅቱም ለኛ መጸለይ አለበት። አንዳንድ ትራኮች ነበሩና እሱን መጸለይ ያስፈልጋል።